ከሌሊቱ 6 ሰዓት አልፏል። ውጭው በድቅድቅ ጨለማ ተውጧል። የክረምቱ ዝናብ የቤቱን ጣራ እንደ ክፉ መንፈስ ይደበድበዋል። አልፎ አልፎም ሰማዩን የሚሰነጥቀው መብረቅ የመኝታ ክፍሌን ለሰከንዶች በደብዛዛ ብርሃን ይሞላዋል። ብቻዬን ነኝ። ለነገሩ ወደዚህ የገጠር መንደር ከመጣው ጀምሮ ብቸኝነትን ለምጄዋለሁ። ነገር ግን የዛሬው ሌሊት የተለየ ነው። የሆነ የሚከብድ አየር ላይ የተጠለጠለ መጥፎ ስሜት አለ። መብራቱ ብልጭ ድርግም ማለት ጀመረ። የኤሌክትሪክ ችግር መስሎኝ ነበር፣ ግን አይደለም። አምፖሉ ልክ እንደ ልብ ምት ቀስ እያለ ይጠፋል፣ እንደገና ይበራል። ድንገት ከሳሎኑ በኩል እንግዳ ድምፅ ሰማሁ። የኮሽታ ወይም የንፋስ ድምፅ አይደለም። አንድ ሰው በእርጥብ እግሩ ወለሉን እየረገጠ የሚራመድ ድምፅ። ማን ነው አልኩ፣ ድምፅ እየተንከተከተ። መልስ የለም። ዝምታው ከጩኸት በላይ ይጮህ ነበር። ከአልጋዬ ወርጄ ወደ በሩ ተጠጋሁ። ልቤ ደረቴን ልትሰነቅቀው ትታገላለች። የሳሎኑን በር በትንሹ ከፈት አድርጌ ያየሁት። ማንም የለም። ነገር ግን ወለሉ ላይ ከውጪው በር ጀምሮ ወደ እኔ ክፍል የሚያመራ የጭቃ ኮቴ አየሁ። በሩ ግን ተቆልፏል። እንዴት? በሩ ተቆልፎ እያለ ይህ ነገር እንዴት ገባ? ወዲያው ስልኬን አነሳሁ። ፖሊስ ለመጥራት ስሞክር ስልኩ ኔትወርክ የለም ይላል። በዚህ ሰዓት የመብራት አምፖሉ ጨርሶ ጠፋ። ቤቱ በጨለማ ተዋጠ። አሁን የሚሰማኝ የራሴ ልብ ምትና ከጨለማ ውስጥ የሚሰማው ከባድ ያተናፋፈስ ድምፅ ብቻ ነው። ድምፁ እየቀረበ መጣ። ልክ ከጀርባዬ እንዳለ እስኪሰማኝ ድረስ መሮጥ ፈለግኩ፣ ግን እግሮቼ ከወለሉ ጋር የተጣበቁ ያህል አልታዘዛሉኝ። አጥንት የሚሰርስ ቅዝቃዜ ሰውነቴን ወረረው። ድንገት ከጨለማ ውስጥ አንድ ቀዝቃዛ እጅ ትከሻዬ እንዳሰሰኝ። አልጮህኩም፣ መጮህ አልቻልኩም። በጆሮዬ አካባቢ የሰው በሚመስል ግን ሰው ባልሆነ ድምፅ እንዲህ የሚል ሹክሹክታ ሰማሁ። አትፍራ፣ ገና አስፈሪው ነገር እየጀመረ ነው። ከዚያም መብረቁ እንደገና ብልጭ አለ። ከፊቴ ባለው መስታወት ውስጥ ያየሁት ነገር ግን እኔን አልነበረም። ውስጥ የነበረው የኔ ነጸብራቅ አልነበረም። ረጅም፣ ፊቱ በጠባሳ የተሞላ፣ አፉ እስከ ጆሮ የተሰነጠቀና አይኖቹ በደም የረጠቡ የሚመስል አስፈሪ ፍጡር እያሽሟጠጠብኝ ነበር። ያየሁት ለሰከንድ ክፍልፋይ ቢሆንም ምስሉ ግን በአይምሮዬ ውስጥ ታተመ። በድንጋጤ ወደ ኋላ ተስፈንጥሬ ወደቅኩ። ያ የቀዘቀዘ እጅ ከትከሻዬ ላይ ሲላቀቅ ተሰማኝ። በጨለማ ውስጥ እየዳከርኩኝ ዕቃዎችን እየገላበጥኩኝ ወደ ሳሎኑ ተወርወርኩ። መውጫው በር፣ ብቸኛ ተስፋዬ እሱ ነበር። በሩን ለመክፈት እጀታውን ጨበጥኩ። እጄ በላብ ስለራሰ ይንሸራተታል። በጉልበቴ ሁሉ ለመክፈት ታገልኩ፣ ግን በሩ አይነቃነቅም። ቁልፉ ተሰብሮ አልነበረም፣ ነገር ግን ከውጪ በኩል በሆነ ግዙፍ ኃይል የተገፋ ያህል ድንጋይ ሆኖብኛል። ክፈቱልኝ፣ እርዱን ብዬ ጮኽኩ። ድምፄ ግን በዝናቡና በውሽንፍሩ ድምፅ ተዋጠ። በዚህ ጊዜ ከጀርባዬ ከረዥሙ ኮሪደር ላይ እንደገና የቅድሙን እርምጃ ሰማሁ። ሽክ ሽክ ሽክ። እርምጃው አሁን ፈጣን ነው። ዝም ብሎ መራመድ ሳይሆን ወደ እኔ እየሮጠ የሚመጣ ይመስላል። ወደ ጓሬው በር ለመሄድ ጊዜ አልነበረኝም። ወደ ኩሽናው ገብቼ በሩን ዘጋሁት። የኩሽናውን ጠረጴዛ እየጎተትኩኝ ከበሩ ጋር ደገንኩት። ከዚያም ከሳቢያ ውስጥ የምችለውን ትልቅ ቢላዋ አውጥቼ በአንድ እጄ ጨበጥኩ። በሌላ እጄ ደግሞ ባትሪው ሊያልቅበት 1% የቀረውን ስልኬን አበራሁ። ከኩሽናው በር ማዶ ያለው ሩጫ ቆመ። እንደገና ጸጥታ ሆነ። የሚሰማው የኔ ልብ ምትና የዝናቡ ድምፅ ብቻ ነው። ይህ ጸጥታ ግን ከጩኸቱ ይልቅ የሚሰገጥጥ ነበር። ድንገት ስልኬ ጠራኝ። በድንጋጤ ስልኩን ጣርኩት። እንዴት? ቅድም ኔትወርክ የለም እያለ ነበር እኮ። ከመሬት አነስቼ ስክሪኑን አየሁት። የሚደውለው ቁጥር የማይታወቅ አንኖን ነምበር ይላል። እጄ እየተነቀጠቀ አነሳሁት። ሄሎ አልኩ በሹክሹክታ። ከስልክ ውስጥ የሚወጣው ድምፅ የራሴ ድምፅ ነበር። አዎ የራሴ ድምፅ፣ ግን እየተከነከተ ይስቃል። ለምን በሩን ዘጋሽው? አለኝ የራሴው ድምፅ በስልክ ውስጥ። እኔ እኮ ውጭ አይደለሁም። ሰውነቴን የኤሌክትሪክ ሾክ የመታው ያህል ሆነብኝ። ስልኩ ከእጄ ወደቀ። ድምፁ ቀጠለ። በዚህ ጊዜ ግን ከስልኩ ሳይሆን ልክ ከቆምኩበት ጣራ ላይ ነበር። ቀስ ብዬ አንገቴን ወደ ጣራው አዞርኩ። በባትሪው ደብዛዛ ብርሃን ያየሁት ነገር አይምሮዬ ልሸከመው ከሚችለው በላይ ነበር። ያ በመስተዋት ያየሁት ፍጡር ልክ እንደ ሸረሪት እጆቹን ዘርግቶ ከኩሽናው ጣራ ላይ ተጣብቆ ወደ እኔ እያየ ነበር። አፉን ከፈተና እንዲህ አለኝ። አልኩሽ እኮ ገና መጀመሩ ነው። ፍጡሩ ከጣራው ላይ ተላቆ ወደ እኔ ዘላ።